በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እግዚአብሔር ቤተሰቦች በእያላችሁበት ሰላም እግዚአብሔር ከእናንተ ጋር ይሁን። በዛሬው ዕለት ጥቂት ለመነጋገር ያሰብኩትኝ አሁን ላይ ስለተፈጠረው አንዳንድ ጉዳይ የተለያዩ አባቶቻችን የተለያየ ጽሑፍ ጽፈዋል። ያንን አንደኛ የራሴን የተወሰነ ነገር መግቢያ ላይ ትንሽ ነገር እላችሁና ከዛ ቀጣይ ግን አባቶቻችን ሊቃውንቱ በማህበራዊ ሚዲያ ገጾቻቸው ያሰፈሩትን ጽሑፍ በቀጥታ እንደወረደ አነብላችኋለሁ ማለት ነው። እንግዲህ ቤተክርስቲያናችን በራሷ መስቀል ላይ ነው የተመሰረተችው። ሁልጊዜ መከራ ላይ ነው የምትኖረው። ትናንትና በመከራ ናት፣ ዛሬ መከራ ላይ ነው የምትኖረው። ነገም ጌታችን መድኃኒታችን ኢየሱስ ክርስቶስ እስኪመጣ ድረስ በመከራ ውስጥ ነው የምትኖረው። መከራዎቿን ከጥንት ጀምሮ እስካሁን ድረስ ከመጀመሪያው መቶ ክፍለ ዘመን ጀምረንም አንስተንም ስንመለከታቸው በሁለት አይነት መልኩ የሚፈጠሩ ናቸው። የመጀመሪያው የውስጥ ነው፣ ሁለተኛው ከውጭ የሚመጡ ናቸው። የውስጥ የሚባሉ አብልታ ጉርሳ ባሳደገቻቸው ልጆቿ የሚፈጠር ክህደት ነው። ከውጭ ደግሞ አላውያን ነገስታት ነግሰው ማተብ የሚያስበጥሱበት ጊዜ ማለት ነው እና ከቅርብ ጊዜያት ወዲህ ግን የምንመለከተው ከውጩ ይልቅ የውስጥ ፈተናዎች በጣም እየበዙ ያሉበት ጊዜ ነው። በተለይ እንደ ሀገራችን እንደ ኢትዮጵያ ስንመለከት ደግሞ ከውጩ ፈተና ይልቅ ውስጣዊ ፈተናዎቿ ይበዛሉ ማለት ነው። ይሄንን አንደኛ የተለያዩ ሰዎች ሃይማኖታቸውን ኦርቶዶክስ መስለው ግን በውስጣቸው ሌላ ምንፍቅና ይዘው በቤተክርስቲያናችን ውስጥ የሚኖሩ ሰዎች በብዛት የሚያመጡት ፈተና ፍቅረ ንዋይ በራሱ ሌላ ሆኖ ማለት ነው። በእንደዚህ አይነት ሁኔታ የተለያዩ ክህደቶች በቤተክርስቲያናችን ይፈጸማሉ ማለት ነው። ይሄ ምንም አዲስ ነገር አይደለም። ከጥንትም ጀምሮ ትልልቅ ሊቃውንት የሚባሉትም ድረስም ክደው ከቤተክርስቲያናችን የወጡበት ጊዜ ስለሆነ ምንም ሌላ የተፈጠረ አዲስ ሌላ ጊዜ ያልተፈጠረ ምንም አዲስ ነገር እንደሌለ ሁላችንም ልናውቀው የሚገባ ነው። አሁን በቀጣይ የሚሄድላቸው የተለያዩ ሊቃውንት ባስተላለፉት መልእክት እንግዲህ በፍኖተ ጽድቅ ሚዲያ ወይም የዩቲዩብ ቻናል ላይ በተለቀቀው ማለት ነው ወይም የቴሌቪዥን ጣቢያ ላይ ገብታችሁ ያያችሁ ሰዎች ልትኖሩ ትችላላችሁ። በእመቤታችን በቅድስት ድንግል ማርያም ዙሪያ ብፁዕ አቡነ ገብርኤል የሚባሉ ሊቀ ጳጳስ ቤዛ ልትባል አይገባትም የሚል ቤዛነትን ትርጉም በሚገባ ካለመረዳት የመነጨ ትምህርትን በስፋት አስተምሯል። በመሰረቱ ሊቃውንቱ የእመቤታችን ቤዛነትና ቤዛ ለመባልና መባል ላይ ሞር ፎከስ አደረጉ እንጂ እሳቸው ካስተማሩት ውስጥ በደንብ ትኩረት ሰጥታችሁ ደጋግማችሁ ከሰማችሁት ግን የእሳቸው እውቀት በገድላትና በድርሳናት ላይ አጠቃላይ በእንደዚህ አይነት ጉዳይ ላይ በተለይ የምንፍቅናው ዓለም ቤተክርስቲያንን ከሚተችበት ውስጥ ላይ እሳቸውም ልክ በነዛ ቦታ አይነት ቆመው እመቤታችን ቅድስት ድንግል ማርያም ቤዛ መባል የለባትም በግልጽ እስከ ማለት የደረሱ ናቸው። በእርግጥ ካሁን በፊት አንዳንዶቹ ዝማሬው አይዘመር የሚሉ ናቸው። አንዳንዶቹ ደግሞ እንደዚህ አይነት ዝማሬዎች ነኝ የሚየ ማርያም ቤዛ ነሽ አሉ ለዓለም እንደዚህ አይነት መዝሙሮች አይዘመሩ የሚሉ ናቸው። እሳቸው ግን በይፋ በጵጵስና ቆመው ይሄ መሆን የለበትም እመቤታችን ቤዛ አትባልም ብለው ከእውነተኛው ቤዛ ከክርስቶስ ከአዳኛችን ከክርስቶስ ጋር አንድ አድርገው አመሳስለው ተናግረዋል፣ አስተምረዋል ማለት ነው። በመላእክትም ዙሪያ ያላቸው በቤተክርስቲያን ታሪክ ዙሪያ ያላቸው በትርጓሜ ስልት ያላቸው እውቀትን ፍንትው አድርጎ የሚያሳይ ነው። ኦልሞስት 50 ምናምን ደቂቃ ትምህርታቸው ማለት ነው እና ገብታችሁ ማየትም ትችላላችሁ ሁላችሁም። ግን ክህደቱ እመቤታችን ላይ ብቻ ሳይሆን በደንብ ለተመለከተው ሰው የእሳቸውን የገድላትና የድርሳናት እውቀታቸውንም ጭምር እና የትርጓሜ ስልታቸውንም ጭምር የትርጓሜ አያስፈልግም ወደሚሉት አይነትም ጂሰስ ክራይስት አሎን ከሚሉት የሉተር አስተምሮች ጋር በጣም የሚመሳሰሉ ነገሮችንም ማየት እንችላለን። ለማንኛውም ግን ዛሬ የሁለት ሊቃውንትን ጽሁፎች ነው ማነብላችሁ። ትንሽ ዘለግ ያለ ጽሁፍ ነው። በቪዲዮ መልክ ቀይሬ ወደ እናንተ አደርስላችኋለሁ ማለት ነው። የመጀመሪያውና በመጀመሪያ ከሁሉም ቀድመው አስተያየት የሰጡት ይህንን ተመልክተው መምህር በትረ ማርያም አበባው ናቸው። በትረ ማርያም አበባው ናቸው። ያው እሳቸው ብዙ ጊዜ በሚዲያም እንደምታውቋቸው አንድ ነገር ሲፈጠር በቤተክርስቲያናችን ግንባር ቀደም ናቸው። ጥሩውን ለማመስገን መጥፎውን ደግሞ ለመተቸት በጣም የቀረቡ ሰው ናቸው እና መጀመሪያ ላይ የእሳቸውን ጽሁፍ ነው በቀጥታ ማነብላችሁ ማለት ነው። በቀጣይ ደግሞ የዲያቆን ሄኖክ ኃይሌንም ሁለት ተከታታይ ጽሁፎችንም እንደዚሁ አነብላችኋለሁ ማለት ነው። እግዚአብሔር ከሁላችን ጋር ይሁን። ብፁዕ አባታችን ድንግል ማርያም ቤዛዊት አትባልም ብለው ድምዳሜ ሰጥተው ሲያስተምሩ ሰማሁ። ነገር ግን ሙሉ በሙሉ ባይባልም ከምንወደውም እንዲህ ብንል አይሻልም? እናታችን ድንግል ማርያምን ቤዛዊት የኩሉ ዓለም እንላታለን። ክርስቶስ ቤዛችን ነው ስንለው በመስቀል ተሰቅሎ እኛን ስላዳነን ነው። ድንግል ማርያምን ቤዛዊት ስንላት ግን ቤዛ ሁሉ ክርስቶስን ስለወለደችልን ነው። ከእርሷ ተወልዶ ዓለምን አድነዋል ነው። ምክንያተ ድኂን ስለሆነችም
ልጇ የዓለም ብርሃን እኔ ነኝ ብሎ እንዳስተማረን እሱን ብርሃን እሷን ደግሞ የብርሃን እናት እንላታለን። ልጇ አምላክ ስለሆነ እሷ ደግሞ አምላክ ወላዲት አምላክ ትባላለች። አምላክን የወለደች የአምላክ እናት ማለት ነው። ቤዛዊት እናት ስንል በጸጋ እንደሆነ ልብ እናድርግ። ምናልባት በባህሪ ቤዛ ሆኖ ያዳነን ክርስቶስ ብቻ ነው ለማለት ፈልገው ከሆነ መልካም ነው። ንስጥሮስ ክርስቶስ ላይ ያለው የምንታዌ ወይም ዱዋሊዝም እይታ ድንግል ማርያምን ወላዲተ ሰብ ከማለት አደረሰው። ድንግል ማርያም የወለደችው ሰው የሆነ አምላክን አምላክ የሆነ ሰውን ነው እንጂ ሩቅ ብሲ ወይንም ሰው ብቻን አልወለደችም። ነገረ ክርስቶስን ከድንግል ማርያም በበለጠ የሚያውቀው ፍጡር የለም። እርሷ ልጇን ይዛ ከሀገር ሀገር ተንከራታለች። በመስቀልም ጊዜ ከጽና ፍቅሯ የተነሳ ከመስቀሉ ስር አልቅሳለች። ድንግል ማርያምን እናከብራታለን፣ እናመሰግናታለን፣ እንሰግድላታለን። ነገር ግን ለእርሷ የምናቀርበው ስግደትና ምስጋና የአክብሮት ስግደትና ምስጋና ነው እንጂ እንደ አምላክ የአምልኮ ስግደት አይደለም። ድንግል ማርያም ዓለም ጣዖትን በማምለክ ጨለማ ውስጥ ሳለ ብርሃንን የወለደችልን እናታችን ናት። ድንግል ማርያም ዓለም ለሰይጣን በመገዛት ባርነቱ ሳለ በመስቀል ተሰቅሎ የእኛን ሞት ሞቶ ነፃነት የሚያጎናጽፍ ጌታን ወለደችልን። ዓለም ተርቦ ነበር፣ እሷ ግን የሕይወት እንጀራን ወለደችልን። ድንግል ማርያም የትህትና እናት ናት፣ ምስጢራዊትም ናት። ማርያም ግን ይህንን ሁሉ በልቧ ትጠብቀው ነበር ተብሏል። እውነትን ይዛ ሳለ በሐሰተኞች ወደ ግብፅ እንድትሰደድ ሆነች። የቤዛነትን ትርጉም ንገረኝ ላላችሁኝ እነሆ። ቤዛነት ምንድን ነው? ጌታችን መድኃኒታችን ኢየሱስ ክርስቶስ ለሰው ልጆች በሰው ልጆች ምትክ ያደረገው ስራ ቤዛነት ይባላል። ቤዛ ባገባቡ ስለ ነው፣ ስለ ተብሎ ይተረጎማል። ምስጢሩ ምትክነትን ይገልጻል። ቤዛ ቤዘወ አዳነ ከሚለው ግስ የወጣ መድኃኒት ተብሎ ሊተረጎም ይችላል። በሁለቱም ለክርስቶስ ቢነገር ያስኬዳል፣ መድኃኒታችንም ነውና። ቤዛ ስለ በሚለው አገባብ ከተተረጎመ ስለኛ በመስቀል ተሰቅሎ ማዳኑን ይነግረናል። ክርስቶስ ያደረገው ስራ ሁሉ ስለኛ ነው። በትርጓሜ በሐተታ በእንቲአነ ስለኛ እየተባለ የሚገለጸው እንደ ኃጥአን ስቶ እንደ ሰማዕታት እሴትን ሽቶ ያደረገው አለመሆኑን ለመግለጽ ነው። ይህ ክርስቶስ ያደረገው ቤዛነት ስራ የባህሪ ስራ ነው። ቅዱሳን ደግሞ አምላካቸው ክርስቶስን መስለው ስለሌላው ሰው ብለው የሚቀበሉት መከራ ቤዛነት ይባላል። ግን ደግሞ የጸጋ ቤዛነት ነው። ነፍሱን ስለ ወዳጆቹ ከመስጠት ይልቅ ከዚህ የሚበልጥ ፍቅር ለማንም የለውም የሚለው ቃል ሰዎችም ከአቅማቸው አንዱ ለአንዱ ቤዛ መሆን እንዲችል የተነገረም ጭምር ነው። ግዕዙ አልቦ ዘይዐቢ ወይሄይ ስምዝ ፍቅር ከመ ብእሲ ዘይሜጡ ነፍሶ ቤዛ ነፍሰ ቢጹ ይለዋል የዮሐንስ ወንጌል ምዕራፍ 15 ቁጥር 13። ቅዱሳን ክርስቶስን አብነት አድርገው ስለ ሌሎች ሰዎች ሲጸልዩ፣ ሲጾሙ፣ ሲሞቱ አይተናል። ጌታም የእነርሱን ፍቅር አይቶ ኃጥአንን ሲምር በብዛት ተጽፏል በማለት መምህር በትረ ማርያም አበባው የመጀመሪያ ጽሑፋቸውን አስፍረዋል። ከዛ በኋላም የተለያዩ መምህራን በጣም በሰፊው ቤዛነት ምንድን ነው፣ ቤዛነት ለጫማ ተሰጥቶ እንደተተረጎመ፣ ሙሴ በራሱ ቤዛ እንደተባለ፣ ጥላ ቤዛ እንደሚባል፣ ገንዘብ ቤዛ እንደሚባል፣ ወርቅ ቤዛ እንደሚባል፣ በጣም ብዙ ነገሮች ቤዛ እንደሚባሉ በመጽሐፍ ቅዱስ ተጠቅሶ ሳለ ብፁዕነታቸው ግን በተለየ መንገድ በመተርጎም እዛ ለተሰበሰበው ሕዝብ ሲያስተምሩና ሲያስጨበጭቡ ተመልክተናል ማለት ነው። በቀጣይ ደግሞ ትንሽ ጨከን ያለ ጽሑፍ የጻፈው የዲያቆን ሄኖክ ኃይሌን ጽሑፍ ነው የምናነበው። መነሻው ላይ ሰዎች ማን እንደሆኑ ሲያሳዩ በመጀመሪያ ቀን እመናቸው ትላለች ማያ አንጀሎ ብሎ ነው የመምህራችን ዲያቆን ሄኖክ ኃይሌ ጽሑፍ የሚጀምረው። የእሱን ጽሑፍ ትንሽ ጨከን ያለም ጽሑፍ ነው። እሱንና ቀጣይም አንድ ጽሑፍ ጽፎልናል። እሱንም በቀጥታ ወደ እናንተ እንደወረደ አነብላችኋለሁ ማለት ነው። ይህንን ጽሑፍ ከትናንት በስቲያ ጽፌው ስሜታዊ ሆኜ እንዳይሆን በሚል ትንሽ ቆይቼ ልመልከተው ብዬ አሳደርኩት። በቆይታ ሐሳቤ ሊቀየር ስላልቻለ እንደወረደ ለጥፌዋለሁ። የምናገረውም ነገርም እሳቸው ስለ ድንግል ማርያም ከተናገሩት አይከፋም። ነገር ሃይማኖታዊ መልስ ከበቂ በላይ በአደባባይ ተሰጥቶበታል። ጉዳዩ ላይ ግን የምለውን ልበል። ፍኖተ ጽድቅ የሚባል ባጭ ቤተ ክርስቲያን ላይ ከወጣ ጀምሮ አንዴ ዘፈን በሚመስል መዝሙሩ፣ አንዴ ምንፍቅናን በሚያገሳ ስብከቱ ምዕመናንን ሲያወዛግብ ሰንበት ብሎ ነበር። ጌታ በወንጌል ሀባሎ ገደላ ህየ ይትጋቡ አንስርት በድን ባለበት በዚያ አሞራዎች ይሰበሰባሉ እንዳለው የፍኖተ ጽድቅ ባለቤት ሙዳ ስጋ ይጥላል ብለው ተስፋ ያደረጉ ሰዎች ዙሪያውን ስለከበቡት ላለፉት ጥቂት ዓመታት ቤተክርስቲያን ከነንፍጡ ካልወደደችው ብለው ሲሟገቱ ከርመዋል። በመሰረቱ ሁኔታውን ሰውየው ድሃ ቢሆን ኖሮ ገና ድሮ ተወግዞ ነበር እንድል ያደርገኛል። ቅዱስ ሲኖዶስ ይህንን ማህበር ለማጣራት ጊዜው አሁን ነው። ከኛ ወገን ነህን ወይንስ የሚል ኢያሱዊ ጥያቄ ለመጠየቅ ጊዜው አሁን ነው። ሰሞኑን ደግሞ በፖለቲካ ቤዛነት የተሾሙ የሆኑ አንድ ጳጳስ ድንግል ማርያም ቤዛ አትባልም ብለው በፍኖተ ጽድቅ አዳራሽ ሲያስጨበጭቡ ሰማን።
ከንጉሠ ክርስቲያን ያነሰ እውቀት ያላቸው እኚህ ጳጳስ ሽልማት እንደሚጠባበቅ አዝማሪ ሰውየውን ያስደስታል ብለው ያሰቡትን ሁሉ ሲዘባርቁ ነበር። ከቅርብ ዘመናት ወዲህ እንደ ፓስተር ለማውራት የሚጋጋጡ አባቶችን ማየት ከጀመርን ሰነበትን። አይናቸውን 10 የሚጨፍኑ በግድ እየጨመቁ እንባ ለማውጣት የሚታገሉ ካሁን በልሳን ለፈለፉ ብለን በስጋት የምናያቸው ምሁር ለመባል የቤተ ክርስቲያንን ነባር እሴቶች የሚያጣጥሉ የቤተ ክርስቲያን ማዲያቶች ብቅ ካሉ ሰነበቱ። የአሁኑ ጳጳስ ትንሽ የሚለዩት ምንም ፈሊጥ የሌለው ያልተሳሳተ ምንፍቅና ስለሚናገሩ ብቻ ነው። የሆነ ቪዲዮ ላይ ፌዝ አሎን የሚለውን የሉተር ትምህርት የኦርቶዶክስ ቆብ ደፍተው ሲሰብኩ ትንሽ እንኳን አላፈሩም። በኦርቶዶክስ ተዋሕዶ ቤተክርስቲያን ተሸልመው ክህደት እያስተማሩ መቀጠል እንደማይቻል ለማሳየትና አንድ ከጳጳሱ ምንም አይኮንም አይነት አመለካከትን ለማረም ቅዱስ ሲኖዶስ ይህንን እድል ሊጠቀምበት ይገባል። በ3ኛው ክፍለ ዘመን ጳውሎስ ሳምሳጢ በአንጾኪያ ሲኖዶስ የተወገዘው፣ ንስጥሮስ በ4ኛው መቶ ክፍለ ዘመን የተወገዘው ጳጳስ ከሆኑ በኋላ ነው። ቤተክርስቲያን መናፍቃንን ለመለየት ጵጵስናቸውን ፈርታ አታውቅም። በወላዲት አምላክ የነገረ ድኅነት ሱታፌ ላይ በጳጳስ ደረጃ ሲቀለድ አይተን ዝም ልንል አንችልም። ከቅዱስ ሲኖዶስ ጠንከር ያለ ውሳኔ እንጂ ማስተባበያም አንጠብቅም። የተነቃነቀ ጥርስ ቀን ይጠብቃል እንጂ መውለቁ አይቀርም። እንደ ተራ ስህተት ይቅርታ እንዲጠይቁም አንጠብቅም። ያስተማሩት የታሰበበት ክህደት ነውና የተብራራ መልስ ከቀኖና ጋር እንጠብቃለን፣ ከቅዱስ ሲኖዶስ ማለት ነው። የበራላቸው ለመባል የብርሃን እናትን ሊጋርዱ የሚጥሩ ሰዎች ማላገጫ ሆነንም አንቀርም። ሙሴ ቤዛ በተባለበት መጽሐፍ ቅዱስ እያመኑ ድንግል ማርያም ቤዛ ትባልም ላሉት ጳጳስ ቅዱስ ሲኖዶስ ቤዛ ሲሆናቸው ማየት አንፈልግም። ጠንከር ያለ ቀኖናዊ እርምጃ እንጠብቃለን በማለት ርጉመ ይኩን ዘይረግመኪ ወቡሩከ ይኩን ዘይባርከኪ ነገራ ተክሌ ኢይርሳልብኪ በማለት መምህራችን ዲያቆን ሄኖክ ኃይሌ የመጀመሪያ ጽሑፉን በዚሁ አጠናቁታል ማለት ነው። በሁለተኛ ደረጃና በዚህኛው ድምፅ የመጨረሻ ማደርግላችሁም ዲያቆን ሄኖክ ኃይሌ ራሱ ለሁለተኛ ጊዜ የጻፈውን ጽሑፉን ነው ማለት ነው። ርዕሱ ከእነሆኝ እስከ እነኋት ይላል። ማርያምና ሙሴን ምን አገናኛቸው በሚል በጥያቄያዊ መልኩ የሚጀምረው የመምህራችን ዲያቆን ሄኖክ ኃይሌ ጽሑፍ እንደሚከተለው አቀርብላችኋለሁ። ሰሞኑን ድንግል ማርያም ቤዛ ትባላለች ወይንስ አትባልም በሚለው ተዋስኦ ላይ በበርካታ ሊቃውንተ ቤተክርስቲያን ሙሴን በቁጥቋጦ በታየው በመላኩ እጅ እግዚአብሔር ሹምና ቤዛ አድርጎ ላከው የሚለው ከሌሎች ጥቅሶች ጋር እንዳንድ ማስረጃ ሙሴ ቤዛ ከተባለ ድንግል ማርያም እንዴት አትባልም ተብሎ ሲጠቀስ ሰንብቷል። ቤዛ የሚለው ቃል መጽሐፍ ቅዱስ በተጻፈበት እንዲሁም በግዕዙ መድህን በእንግሊዝኛው ዴሊቨረር ተብሎ ተተርጉሟል። የሐዋርያት ሥራ ምዕራፍ 7 ቁጥር 35። የነገሩ ተቃዋሚዎች ደግሞ ታዲያ ምን ያገናኘዋል? የማይገናኝ ነገር አታገናኙ፣ ሙሴ ቤዛ ተባለ እንጂ ማርያም ቤዛ ተባለች ወይ ብለው ሲከራከሩና ሲሳለቁ ነበር። ስለዚህ ጉዳይን የበለጠ ማብራራት ግድ ይላል። በመጀመሪያ ያ እንዲህ ከሆነማ ያ እንዲህ አይሆንም የሚለው የሙግት አገባብ እኛ የፈጠርነው አገላለጽ ሳይሆን መጽሐፍ ቅዱሳዊ የአመክንዮ ቅርጽ ነው። በረበናት አይሁድ ዘንድ አገባቡ የቀላልና ከባድ ንጽጽር የሚባል ሲሆን ሁለት ክስተቶችን ግራና ቀኝ አስቀምጦ አንዱን አቃላይ ሌላውን አክባጅ ወይም ፎርቲሬር መንገድ የሚከተል የረበናት አመክንዮ ነው። ይህንን የሙግት ስልት የናዝሬቱ ረቢ መድኃኔዓለም ክርስቶስም ከፈሪሳውያን ጋር ሲነጋገር በሚገባ ተጠቅሞበታል። የእግዚአብሔር ልጅ ነኝ በማለቱ በተቃወሙት ጊዜ ክርስቶስ እንዲህ ሲል ጠይቋቸው ነበር። በመዝሙረ ዳዊት እኔ ግን አማልክት ናችሁ ሁላችሁም የልጆች ናችሁ አልሁ ተብሎ ተጽፏል። በመዝሙረ ዳዊት መዝሙር 83 ቁጥር 6። ጌታችን ይህንን እውነታ ተጠቅሞ እንዲህ አላቸው። ኢየሱስም እንዲህ ብሎ መለሰላቸው። እኔ አማልክት ናችሁ አልሁ ተብሎ በሕጋችሁ የተጻፈ አይደለምን? መጽሐፉ ሊሻር አይቻልምና እነዚያን የእግዚአብሔር ቃል የመጣላቸውን አማልክት ካላቸው የእግዚአብሔር ልጅ ነኝ ስላልሁ እናንተ አብ የቀደሰውን ወደ ዓለምም የላከውን ትሳደባለህ ትሉታላችሁን? አላቸው። የዮሐንስ ወንጌል ምዕራፍ 10 ቁጥር 35 እስከ 36። ጌታ በዚህ ቦታ ላይ ሁለት ነገሮችን እንደ ቀላልና ከባድ አድርጎ አነጻጸረ። በመዝሙር ካህናትና ሌዋውያን አማልክት የልዑል ልጆች ተብለው ከተጠሩ አብ የቀደሰኝን ወደ ዓለም የላከኝ እኔን የእግዚአብሔር ልጅ ነኝ ስላልኩ እንዴት ትሳደባለህ ትሉኛላችሁ ብሎ ትንሹን የካህናት አማልክት መባል ከእርሱ የእግዚአብሔር ልጅ መባል ተገቢነት ማስረገጫ አደረገው። ጌታችን ይህንን የትርጓሜ አመክንዮ በሌላ ጊዜም ደግሞታል። ከእናንተ አንድ በግ ያለው በሰንበት በጉድጓድ ቢወድቅበት ይዞ የማያወጣው ሰው ማን ነው? እንግዲህ ሰው ከበግ ይልቅ እንደምን አይበልጥም ሲል ትንሹን በግ ከትልቁ ሰው ጋር አነጻጽሮታል። የማቴዎስ ወንጌል ምዕራፍ 12 ቁጥር 11 እስከ 12። እንግዲያስ እናንተ ክፎች ስትሆኑ ለልጆቻችሁ መልካም ስጦታ መስጠት ካወቃችሁ በሰማይ ያለው አባት ለሚለምኑት እንዴት አብልጦ መንፈስ ቅዱስን ይሰጣቸው ብሎ ትንሹን የምድር ወላጆችን ስጦታ ከታላቁ የሰማያዊ አባት ስጦታ ጋር አነጻጽሮታል። የሉቃስ ወንጌል ምዕራፍ 11 ቁጥር 13።
የኦሪት ምሁሩ ቅዱስ ጳውሎስም በዚህ ስልት የሙሴን ሕግ የናቀ ሰው 2 ወይም 3 ቢመሰክሩበት ያለ ርኅራኄ ይሞታል። የእግዚአብሔርን ልጅ የረገጠ ያንንም የተቀደሰበትን የኪዳኑን ደም እንደ ርኩስ ነገር የቆጠረ የጸጋውን መንፈስ ያክፋፋ እንዴት ይልቅ የሚብስ ቅጣት የሚገባው ይመስላችኋል ብሎ ትንሹን ሕገ ሙሴን ከትልቁ ደመ ክርስቶስ ጋር አነጻጽሮ ሞግቷል። የሐዋርያው ቅዱስ ጳውሎስ መልእክት ወደ ዕብራውያን ሰዎች ምዕራፍ 10 ቁጥር 29። ብሉይ ጠቅሶ ለሐዲስ ማስረጃ ማድረግ፣ የሚያንሰውን ጠቅሶ ለሚበልጠው መከራከሪያ ማድረግ አመክንዮ ከመጽሐፍ ቅዱስ የተገኘ ሎጂካል ሜትድ እንጂ ምኑን ከምኑ የሚያስተኝ ነገር አይደለም። ይህ አይነቱ አነጋገር አዲስ የሚሆንበት ሰው ለመጽሐፍ ቅዱስ አዲስ የሆነ ብቻ ነው። ሙሴና ድንግል ማርያምን ምን አገናኛቸው ለሚልም ሰው የሙሴ ትንሽነትና የማርያም ትልቅነት ሙሴ ቤዛ ከተባለ እሷ ለምን አትባልም ብሎ ለመሟገት ሲሆን በደንብ ይገናኛሉ። ሙሴና ማርያምን በአንድ ወገን ለማነጻጸር የሚያስችል ደግሞ ብዙ ነገር መጥቀስ ይቻላል። የእግዚአብሔር ቃል የተጻፈበትን ጽላት የታቀፈ ሙሴ ቤዛ ከተባለ የእግዚአብሔርን ቃል ራሱን የታቀፈች ድንግል ማርያምን ቤዛ አትባልም? የፋሲካውን በግ አሳርዶ መቃኑንና ጉበኑን የቀባው ሙሴ ቤዛ ከተባለ የፋሲካውን በግ የወለደች ድንግል እንደምን ቤዛ አትባልም? እውነት ነው፣ ሙሴ በእስራኤል መዳን ላይ ወሳኝ ሰው ነበርና ቤዛ መባል ይገባዋል። በሲና ተራራ እግዚአብሔር በመልአክ የተናገረው ቃል ሰምቶ ወደ ፈርዖን ሄዶ የታገለ ብዙ የተሟገተ እስራኤልን መርቶ ከግብፅ ያወጣ ሙሴ ቤዛ ቢባል አያንስበትም። በመልአኩ ብስራት እነሆኝ የጌታ ባሪያ ብላ ራሷን አሳልፋ ለፈጣሪ የማዳን እቅድ የሰጠችው ድንግል ማርያም ከሙሴ በላይ ዋጋ አልከፈለችምን? አዎ፣ ሙሴ ለተጠማ ሕዝብ ድንጋይ በበትር መጥቶ ውሃ ፍልቆ አጠጥቶ ነበር። ያ አለት ክርስቶስ ነበረ የተባለለት ልጇ በጦር ሲወጋና ሕይወት የሚሰጥ ደሙ ሲፈስ ያየችው ድንግል እስከ ሙሴ አትበልጥምን? ሙሴ አለቱን በበትር ሲመታ አልሳሳም ነበረ። ልጇ በበትር ሲመታ በነፍሷ ሰይፍ ያለፈው ድንግል አትበልጥምን? ባህር ከከፈለና ካሻገረ ሙሴ ይልቅ የድንግልናዋን ባህር ሳይከፍል ዓለምን ያሻገረውን ጌታ የወለደች ድንግል አትበልጥምን? ሙሴ ራሱ ያወጣውን ሕገ ኦሪት እንኳን መጠበቅ አቅቶት ከከነዓን ቀርቷል። ኢትዮጵያዊ ቆስጠንጢኖስ ይህንን ሲያብራራ ከማርያም በቀር 10ቱ ቃላትን የፈጸመ ማንም የለም፣ ወባየቱ አልቦ ዘፈጸመ 10 ቃላተ ዘንበለ ማርያም ድንግል ብሏል። መጽሐፈ ብርሃን ዘአፄ ዘርዓ ያዕቆብ ገጽ 85። ለሙሴ የተገባ ቤዛ የሚል ቃል ለእርሱ አይገባትም ሲሉን የማንሰማውም ለዚህ ነው። ከመጽሐፍ ቅዱስ ብሉይ ኪዳንን ቀዶ ጥሎ የክርስቶስን አካል ጥላ ቢስ አድርጎ ከሚረዳ ሰው በቀር የሙሴና የማርያም ንጽጽር ለሁሉ ግልጽ ነው። ቤዛ መባሉን ይዘን ከሙሴ ብቻ ጋር አነጻጸርን እንጂ እርሷ እንኳን በእኛይን ባሕር የከፈለች የወንድሙን የአሮን በትር በንሴብሖ ፈንታ ተአብዮ ያለችን ማርያም የእግዚአብሔርን ቃል የወረደባት የሲና ተራራ የቃሉ ሰሌዳ ጽላት፣ የመብራት ማቆሚያው መቅረዝ፣ የጽላቱ ማደሪያ ታቦት፣ የዕጣኑ መሰዊያም ደብተራ ኦሪትም እርሷ ናት። ታይፖሎጂ ከማይገባቸው ሳር መነጋገር ሆነብን እኮ። ሙሴ ለእስራኤል ቤዛ የተባለው እግዚአብሔር እስራኤልን አልተቤዠም ለማለት አይደለም። የፈጣሪን ቦታ ለመተካት ወይም ለመገዳደርም አልነበረም። የእግዚአብሔር የእስራኤልን ማዳን ስራ ላይ ሙሴ በቀዳሚነት ስለታዘዘና ሕይወቱን ስለሰጠ ነው። ይግረማችሁና ሕዝቡም በእግዚአብሔርም በባሪያውም በሙሴ አመኑ ተብሎ ተጽፏል። ኦሪት ዘጸአት ምዕራፍ 14 ቁጥር 31። ይህ ማለት ሙሴ ከእግዚአብሔር ጋር እኩል ነው ማለት አይደለም። በሙሴ ማመን በላከው ማመን ስለሆነ ነው። ድንግል ማርያም ቤዛ ስትባልም በደሙ በተደረገ ቤዛነት ያዳነንን አምላክ ለመገዳደር ሳይሆን የጌታ ባሪያው ብላ ራሷን ሰጥታ ይዘው ተሰዳ እስከ መስቀሉ ድረስ ተከትላው ነው። እርሷ እነሆኝ ሳትል የተጀመረ ድህነት የለም፣ ልጇም እናትህ እነኋት ሳይልም የፈጸመው ድህነት የለም። የሰው ልጅ የመዳን ታሪክ በእነሆኝ ተጀምሮ በእነኋት የተጠናቀቀ ነው። በዚህ ምክንያት ሙሴ ለእስራኤል ቤዛ ሲሆን የበጉ እናት ደግሞ በደሙ ለዳኑ ሁሉ ቤዛ ናት። ዲያቆን ሄኖክ ኃይሌ ልዳ ጊዮርጊስ ሚያዝያ 2017 ዓ.ም። በዛሬው በዚህ ልክ ይበቃናል። እግዚአብሔር ከፈቀደ ደግሞ በቀጣይ በጣም በሰፊው ያብራሩ አባቶቻችን አሉ። የቤዛነትን ትርጉም እንዲሁም በእንደዚህ አይነት ጉዳይ ላይ ቤተክርስቲያናችን የምትሰጠውን አስተምህሮ ምን እንደሚመስል ብዙ አባቶቻችን በማህበራዊ ገጾቻቸውም እንዲሁ በተለያዩ መንገድም ጽፈዋል፣ አስተምረዋል ማለት ነው። እግዚአብሔር ከፈቀደ እሱንም በቀጣይ እንመለከታለን ማለት ነው። ለዛሬ እዚህ ላይ ይበቃናል። ወስብሐት ለእግዚአብሔር።